በዛሬው ቪዲዮአችን ከቨን ዲዛይንስ ይታያል። ከሷ ጀርባ ባለው ደግሞ ቴክስቱ ይታያል ማለት ነው ከነፊሉ። እንደዚህ አይነት ፕሮጀክት የምንሰራው እንደዚህ ነው። ቀላል ያለ ፕሮጀክት ነው። በቀጣይ ቪዲዮ እንደምንቆያችሁ ክቡራን ተመልካቾቻችን፣ ዛሬ እንግዲህ በፎቶሾፕ ሲሪየስ ክፍል 4 ላይ እንገኛለን። በክፍል 4 እንግዲህ ከዚህ ከብለር ቱል ጀምረን እስከ ዳይሬክት ሴሌክሽን ቱል ያሉት ነገሮች ለማየት እንሞክራለን። ይሄኛውን ደግሞ ከኔ ጋር አብራችሁ እኩል ለመስራት ቴሌግራም ቻናላችን ላይ @vengraphics community ዚፕ ፋይል አለ። ፎቶሾፕ ኤፒሶድ 4.zip ይላል። እያንዳንዱን ፒክቸር የምንጠቀመውን ነገር ይዟል ማለት ነው። ከኛ ጋር አንድ ላይ ለመቀጠል ይረዳችኋል። ይሄኛውን ፕሮጀክት ደግሞ መጨረሻ ላይ እንሰራለን ማለት ነው። ይሄኛውን እንዴት ሙቭ ማድረግ እንደምንችል እቺ ቀላል ያለች ፕሮጀክት ናት። ሜንሊ ታይፕ ቱልን ተጠቅመን ነው የምንሰራው። አብራችሁን ቆዩ። የመጀመሪያ የምናየው እንግዲህ ብለር ቱል የምንለው ነው። ብለር ቱል እዚህ ጋር ያለው፣ እዚህ ጋር ክሊክ ስታደርጉ አክቲቬትድ ይሆናል ማለት ነው። ከዚህ በፊት እንግዲህ ኢሜጅ ብናመጣ ጥሩ ነው ብለር የምናደርገው ማለት ነው። ኢሜጁን አምጥተናል። ከዛ በኋላ ግን ኢሜጅ ላይ ዳይሬክትሊ መስራት ብዙ ጊዜ አይመከርም። ሌየር አድ እናደርጋለን። አድ ያደረግነው ሌየር ላይ ደግሞ እንሰራለን ማለት ነው። ሌየር አድ ካደረግን በኋላ ሌየራችንን ተጠቅመን አሁን ብለር ቱልን አክቲቬት አድርገናል። እዚህኛው ሌየር ላይ አክቲቭ መሆኑን እርግጠኛ ሁኑ። ከዛ በተጨማሪ ሳምፕል ኦል ሌየርስ የሚለውን ቼክ ማድረጋችሁን እርግጠኛ ሁኑ። አለበለዚያ እዚህኛው ሌየር ላይ ብቻ ስለሚሰራ ብለር ኢፌክቱን አናየውም ማለት ነው። ይሄኛውን ቼክ አድርጉ፣ አዲስ ሌየር ክሬት አድርጉ። ከዛ በኋላ ብለር ከስሙ እንደምንረዳው ለምሳሌ ብለር ማድረግ ነው ጥቅሙ። ስትሪንግዙን እንጨምረው ኮዝ ስለማይታይ ማለት ነው። ስትሪንግዙን በቀነስ ነው ቁጥር። አሁን እንዳያችሁት ሰውየው ምን እየሆነ መጣ? ብለርድ እየሆነ መጣ። ብዙ ጊዜ ይሄን ቱል አንጠቀመውም፣ ግን ከተጠቀምነው ብለር መሆን ያለባቸው ቦታዎች ላይ በደንብ ብዥ ብለው እንዲታዩ የምንፈልግባቸው ቦታዎች ላይ ብለር ቱልን አክቲቬት አድርገን መጠቀም እንችላለን ማለት ነው። ያው ብዙ ነገሩ ከብረሽ ቱል ጋር ተመሳሳይ ነው። የመጀመሪያ የምናየው ሳይዝ ነው። ሳይዝ እንደተነጋገር ነው ከዚህ በፊት ሌፍት ስኩዌር ብራኬት ይቀንሷል፣ ራይት ስኩዌር ብራኬት ይጨምረዋል ማለት ነው። ወይም እዚህ ጋር ሄደን እንደተለመደው ሳይዛችንን መጨመር ይቻላል፣ ዘን መቀነስም ትችላላችሁ። ስትቀንሱት ደግሞ ያንሳል ማለት ነው። ብለር የምታደርጉት ኤሪያ አይታችሁ እንደዛ ኤሪያ ማስፋትና ማጥበብ ትችላላችሁ። ሁለተኛ ደግሞ ሃርድነስ የምንለው ነገር አለ። ሳይዙን እንጨምረው። ከዚህ እንውጣና ሳይዙን ጨመርና ከዛ ሃርድነስ ጥቅሙ ምንድነው? ከዚህ በፊትም እንደተነጋገርነው ፌድ እያደረገ ይመጣል። ሃርድነሱ ትልቅ ካልሆነ ብለር የምታደርጉበት ኤሪያ ሻርፕ አይሆንም ማለት ነው። አሁን እዚህ ጋር ለማየት ስለሚያስቸግር እስቲ አትሊስት ስትሪንግዙን 100% አድርገን ነው ይሄ ሌየር ሃይድ እናድርገው። አዲስ ሌየር አድ እናድርግ። እሱን ክሊክ አድርጉ። እንደምታዩት ሻርፕ ነው። ያው ኤጁን ለማየት ያስቸግራል ብለር ስለሆነ፣ ግን እንደ አጠቃቀማችሁ ነው። ለምሳሌ ይሄኛውን ደግሞ ሃይድ እናድርገውና ሃርድነሱን 0 እናድርገው። ያው ኤጆቹን በደንብ ለማየት ያስቸግራል፣ ግን ጫፍ ጋር ብታዩት ይሄኛው ጋር ብለርድ የሆነ ነው ወይም እንደ ፌድ ያደረገ ነው የሚሆነው። እዚህኛው ጋር ደግሞ ሻርፕ ይሆናል ማለት ነው። በእርግጥ ትኩረት ሰጥቶ ለማየት ያስቸግራል፣ ግን የሚለው እንደዛ ነው ልዩነታቸው። ይሄ ሃርድነስ በጨመረ ቁጥር ኤጃችን ሻርፕ ይሆናል፣ በቀነሰ ቁጥር ደግሞ ኤጃችን ስሙዝ ይሆናል ማለት ነው። ልዩነታቸው ይሄ ነው። ይሄኛው በዋነኝነት ያዙ ማለት ነው። ከዚህ በተጨማሪ ደግሞ ብለር ቱል ላይ አንድ ኢምፖርታንት ነገር መረሳት የሌለበት ስትሪንግስ ነው። ስትሪንግስ እንግዲህ ቅድም አውርቻችኋለሁ። ስትሪንግዙን እንጨምረው እንዲታየን ስለነበር ስትሪንግዙን በቀነስ ነው ቁጥር ብለር የምናደርገው ነገር፣ ለምሳሌ እዚህ አካባቢ ፊቱን ብናደርገው እዩት፣ ብለር አድርገነዋል፣ ግን የሆነ ፓወር የለውም። በትንሹ ነው ብለር የተደረገው። ብለሩን ስትሪንግሱን ደግሞ 100% እናድርገውና
100% ስታረጉት በአንዴ ነው ብዥ ያለው። አሁን ልዩነቱን ለማየት ይሄኛውን እናጥፋውና የመጀመሪያውን እዩት። ብለሩ ትንሽ ስትሪንግዙ ትንሽ የሆነ ጊዜ የቀባሁት ነው ወይም ብለር ያደረኩት ነው። ስትሪንግዙን ደግሞ 100% ሳረጋው የሰራሁት ይሄንን ይመስላል ማለት ነው። እናንተም ብለር የሚያስፈልግባቸው ቦታዎች ላይ እንደዚህ መጠቀም ትችላላችሁ ማለት ነው። ብለር ቱል ይሄንን ይመስላል። ሁለተኛው ቱል የምናየው ዛሬ ደግሞ ዶጅ ቱል ይባላል ወይም ኪቦርዳችን ላይ ኦን በመጫን የምናገኘው ማለት ነው። ይሄ ቱል ደግሞ ምንድነው ጥቅሙ? እንደምታዩት ላይተን ያደርጋል ቲንጎች ወይም የሆነ ኦብጀክት ታመጣላችሁ ወይም ኢሜጅ ታመጣላችሁ እሱን ሞር እያበራላችሁ ወይም እንዲታይ ግልጽ እያደረገላችሁ ይሄዳል ማለት ነው። በጣም ፓወርፉል ቱል ነው። ለሱ ብለን ደግሞ ያዘጋጀነው ኢሜጅ አለ እሱን እናመጣለን። ጉድ ኢሜጁን ከመጣን በኋላ ዶጅ ቱል አዲስ ሌየር ላይ ብታረጉ አይሰራም ማለት አሁን ብለር ቱልን ስንጠቀም እዚህ ጋር ሌየር ክሬት አድርገን እዚህኛው ሌየር ላይ አድርገን ምንም ለውጥ የለውም። ዶጅ ቱል ለውጥ የለውም። ምንድነው ያለን አማራጭ ሌየሩን ዲሊት እናደርጋለን እና ፎቶአችን እንዳይበላሽ ማለት ነው። ወይም ግራፊክስ ወርካችን ከተበላሸ ለመመለስ ከምንቸገር ዱፕሊኬት እናደርጋለን ያለን ኢሜጅ ማለት ነው። ዱፕሊኬት ለማድረግ ደግሞ ራይት ክሊክን ተጭነን ዱፕሊኬት ሌየር የሚል አለ እሱን መጫን ይቻላል። ኦኬ ማለት ይቻላል። ግን ሁለተኛው ኦፕሽን ወይም ብዙ ጊዜ እኛ የምንጠቀመው ኮንትሮል እና ጄ ነው። ኪቦርዳችን ላይ ኮንትሮል ጄን ስትጫኑ ዱፕሊኬት ያደርጋል ሌየሩን ማለት ነው። ከዛ በኋላ ምን እናደርጋለን? ራስተራይዝ እናደርጋለን። ራስተራይዝድ ያልሆነ ሌየር ላይ ዶጅ ቱል አይሰራም ማለት ነው። እንዴት ነው ኢንላይተን የሚያደርገው ነው። ፕሮቴክት ቶን የሚለውን ቼክ ማድረጋችሁን እርግጠኛ ሁኑ እና ሃይላይት አድርጉት ለጊዜው። ይሄኛው የብረሽ ቱል ፕሮፐርቲ ደግሞ ማየት እንግዲህ አግባብ ነው ብዬ አላስብም። ቢኮዝ ከዚህ በፊት ብዙ ቱሎች ላይ አይተናል። እነ ሳይዝ፣ ሃርድነስ፣ አንግል እንዲሁም ኦሪየንቴሽን እነዚህ ነገሮች ደግመን አናያቸው ማለት ነው። እነዚህ ፕሮፐርቲዎች አሉ ዶጅ ቱልንም ስትጠቀሙ ሌፍት እና ራይት ስኩዌር ብራኬትንም ጨምሮ ማለት ነው። ይሄን ስንጠቀም እንደምታዩት ሞር የሆነ ብርሃን እየሰጠው ነው የመጣው አይደል? ሞር ብርሃን እየሰጠው ይመጣል አካባቢው እዚህ ጋር ላሉት ነገሮችም ማለት ነው። ሞር ደግሞ በደጋጋማችሁ ሞር ብርሃን እየሰጠላችሁ ይመጣል ማለት ነው። የዶጅ ቱል ጥቅም ይሄ ነው። መጀመሪያ ዶጅ ቱል ላይ ማወቅ ያለብን ሬንጅ የሚል ነገር አለ። ሬንጅ የሚለው ሃይድ አድርጌ መልሲ ዱፕሊኬት ማድረገው ልዩነቱን እንድታውቁት ብዬ ነው። ራስተራይዝ እናድርገው። ጉድ ሬንጅ የሚለው ላይ 3 ኦፕሽኖች አሉ። ምን ማለት ነው? ሃይላይት ማለት የሚያበራልን ሞር ከኢሜጃችን ውስጥ ብዙ ብርሃን ያለውን ክፍል ነው። ሚድቶን ደግሞ መካከለኛ ብርሃን፣ ሻዶ ደግሞ ጨለም ያለውን ክፍል ሞር እያበራልን ይመጣል ማለት ነው። ሃይላይት እንግዲህ እንደምታዩት እዚህ ጋር ፓወሩ በጣም ሃይ ነው፣ ሞር ያበራልናል። እዚህ ጋር ጨለማ ቦታ ላይ ብንወስደው ግን ፓወሩ እየቀነሰ ይመጣል ማለት ነው። ይሄንን ስል ግን ሶስቱም ሙቹዋሊ ኤክስክሉሲቭ ናቸው። ወይም ሃይላይት ብርሃን ያለውን ብቻ ያበራል ማለት አይደለም። አንዳንድ ጊዜ የጨለመውን ሚድቶን ያለውንም የማብራት ነገር አለ። ኤግዛክት የሆነ ሰፓሬሽን አይደለም፣ ኤግዛክትሊ አይደለም እንደዚህ የከፋፈሉት ማለት ነው። የሆነ አንዳንድ ቦታዎች ላይ ሁለቱም የሚሰሩበት ኦፕሽን ሊኖር ይችላል። ግን ዋና ልዩነታቸው ይሄ ነው። ሃይላይት ሲሆን ይሄንን ይመስላል ማለት ነው። ወደ ሚድቶን እንሂድ። ያው እያንዳንዱን ነገር ለማየት ዱፕሊኬት ሌየር እናደርጋለን፣ ራስተራይዝ እናደርጋለን ማለት ነው። ሚድቶን ላይ ደግሞ መካከለኛ ብርሃን ያለውን ክፍል ለምሳሌ አሁን እዚህ ጋር ፌሱ አካባቢ ምናምን እንደምታዩት ላይተን እያደረገው ነው፣ እያበራው ነው ማለት ነው። ሶስተኛው ደግሞ ሻዶ ነው። ሻዶ የሚባለው ሬንጅ ላይ ሻዶ አለ። እዚህ ጋር ጨለም ያለውን ክፍል እንደምታዩት ያበራዋል። ግን ሲያበራው ምንድነው ሻዶ ብዙ ፓወር አይኖረውም። ቢኮዝ ጨለማን ማብራት አስቸጋሪ ነው። ብዙ ጊዜ ደጋግማችሁ በነካችሁት ቁጥር ሞር ላይትን እያደረገው ይመጣል፣ እያበራው ይመጣል ማለት ነው። ሬንጅ ማለት በዶጅ ቱል ይሄንን ማለት ነው። እና ለመጨረሻ የምናየው ነገር እዚህ ጋር ምንድነው ፕሮቴክት ቶንስ የሚለው እዚህ ጋር በርቷል። ያው ብዙ ጊዜ የምንጠቀመው ኢንላይተን የሚለውን ሃይላይት የሚለውን ሬንጅ ነው።
ፕሮቴክት ቶንስ የሚለው እንግዲህ እንዳያችሁ እዚህ ጋር በርቷል። እስቲ እናጥፋውና እንሞክረው። ስናጠፋው እንግዲህ የሆነ ማንጣት ሳይሆን የሰራው ነገር ምንድነው የሆነ ፎግ ማድረግ ነው። ጭራሽ ብርሃኑ ከመብዛቱ የተነሳ መታየት ራሱ እስከማይችል ድረስ ነው። ፕሮቴክት ቶንስ ምንድነው የሚያደርግልን? ከለሮቹን ፕሮቴክት ያደርጋቸዋል። ቢያበራውም ግን ከለሮቹ ፕሮቴክትድ ስለሆኑ ሪል ኢሜጅ ይመስላሉ ማለት ነው። ይሄ አሁን ሪል ኢሜጅ አይመስልም፣ የተበላሸ ነገር ነው የሚመስለው። ኮንትሮል ጂ እንጫና ፕሮቴክት ቶንን አክቲቬት አድርጋችሁ እዩት። አሁን ግን እዩት። አሁን ተመሳሳይ ነገር ነው እየቀባው ያለው። ሶ ላይተን ተደርጓል፣ ግን ቶኑ ፕሮቴክትድ ነው። ከለሩ እንደመጀመሪያው ነው ማለት ነው። ከለሩን አፌክት ያደረገውም ጀስት ብራይትነስ መጨመር ብቻ ይሆናል ማለት ነው። ሶ እናንተም ስትሰሩ ፕሮቴክት ቶንስን ማብራታችሁን እርግጠኛ ሁኑ። ያው ሳናብራ የምንጠቀምበት ሲቹዌሽን ይኖራል ብዬ አላስብም፣ ግን እንደዚህ አይነት ኦፕሽን አለው። ይሄኛው ከጠፋ ሊያስቸግራችሁ ይችላል። ሶ ዶጅ ቱል ላይ ማወቅ ያለብን ኢምፖርታንት ፖይንት ይሄ ነው ማለት ነው። ሶ አሁን ደግሞ በሶስተኛ ደረጃ የምናየው ሁለት ቱሎችን አንድ ላይ ነው ማለት እዚህ ጋር ፔን ቱል አለን፣ እዚህ ጋር ደግሞ ዳይሬክት ሴሌክሽን ቱል አለን። ሁለቱን ቱሎች አንድ ላይ እናያለን። ቢኮዝ ተመጋጋቢ ቱሎች የምንላቸው አለ አይደል? ፔን ቱልን እየተጠቀምን ዳይሬክት ሴሌክሽን ቱልን እንጠቀማለን። ዳይሬክት ሴሌክሽን ቱልን እየተጠቀምን ፔን ቱልን እንጠቀማለን። ሶ ለየብቻ ማቅረቡ ትርጉም አለው ብዬ ስላላሰብኩ ሁለቱን አንድ ላይ እናያለን ማለት ነው። ሶ ፔን ቱል ብዙ ጊዜ ሎጎ ዲዛይነሮች የሚጠቀሙት ቱል ነው። ከፎቶሾፕ ይልቅ አዶቤ ኢላስትሬተር ላይ በደንብ ሰፊ ቪዲዮ ለብቻው ሰርተንለታል። እሱን ማየት ትችላላችሁ፣ ኢላስትሬተር ኮርስ ስላለ ማለት ነው። እሺ ሶ ፔን ቱልን አክቲቬት እናድርገው። ፔን ቱልን አክቲቬት ስታደርጉ እንግዲህ እንደዚህ አይነት ቪው ነው የሚኖረው ማለት ነው። እዚህ ጋር ፓዝ ይላል። ሶ ፔን ቱል እዚህ ጋር ሶስት ኦፕሽኖች አሉ፣ ሼፕ፣ ፓዝ እና ፒክስል። ለጊዜው እኛ የምናየው ፓዝ እና ሼፕ የሚሉትን ነው። ሶ ፓዝ እንግዲህ ድሮ ስናደርግ ክሊክ እናደርጋለን። ሺፍትን ክሊክ እናደርገው ያው ስትሬት ይሆናል፣ ግን ጀስት ክሊክ ስናደርግ እንግዲህ ፓዝ ሰራን ማለት ነው። የሆነ ክሎዝድ የሆነ ፓዝ ሰርተናል ማለት ነው። ሶ ይሄኛውን ክሊክ ስናደርግ ይጠፋል ማለት ነው። አሁን ግን ፓዙ እዚህ ጋር አለ፣ ግን እኛ ግን ያው ሞር ማየት አንችልም። ፓዙን አሁን ሰሌክት ለማድረግ ብንፈልግ ጀስት ሁሉንም ሰሌክት ካላደረግን አናገኘውም። ዘ ቤስት ኦፕሽን የሚባለው ፓዝስ የሚለው ውስጥ እዚህ ጋር ነው ፓዙ ያለው ማለት ነው። ፓዛችንን እዚህ ጋር ክሊክ አድርገን ማግኘት እንችላለን። እሺ ሶ ይሄኛውን ፓዝ ደግሞ ብዙ ጊዜ ፓዝ አድርገን አንጠቀመውም፣ ቢኮዝ ይሄኛው ፓዝ ምን አይነት ፓዝ ነው? ጀስት የማይታይ ነው። ላይክ የሆነ አንከር ፖይንቶች ተገናኝተው የፈጠሩት ነው። ወደ ሼፕ መቀየር አለበት። ብዙ ጊዜ ሼፕ አድርገን ነው ከፓዙ ወደ ሼፕ የሚሄድ ነገር አለ። ሶ ይሄኛውን ደግሞ ፓዝ ለማንቀሳቀስ በኖርማል ሙቭ ቱል ብትሞክሩት አይንቀሳቀስም። ሶ የተሻለ ኦፕሽን የሚሆነው ዳይሬክት ሴሌክሽን ቱል ወይም ፓዝ ሴሌክሽን ቱል የምንለው ነው። ፓዝ ሴሌክሽን ቱልን ብትጠቀሙ ማንቀሳቀስ ይቻላል። ዳይሬክት ሴሌክሽን ቱልን ብትጠቀሙ ደግሞ ማንቀሳቀስ ትችላላችሁ። ግን ዳይሬክት ሴሌክሽን ቱል የሚሰጣችሁ ፓወር ምንድነው? እዚህ ጋር አንከር ፖይንቶችን ክሊክ አድርጋችሁ ማንቀሳቀስ ትችላላችሁ። ፓዙንም ማንቀሳቀስ ትችላላችሁ፣ አንከር ፖይንቶችንም ማንቀሳቀስ ትችላላችሁ ማለት ነው። አንከር ፖይንት ማለት ምን ማለት ነው? እነዚህ ሶስት ዶቶች ናቸው፣ ወይም የሚታጠፍበት ቦታ ማለት ነው። ላይክ ቨርቴክስ ነው የሚባለው፣ ወይም ጎን ማለት ነው። ሶ ጎኖችን የሚያገናኘው ፖይንት አንከር ፖይንት ይባላል። በሁለት አንከር ፖይንቶች መካከል ያለው መንገድ ደግሞ ፓዝ ይባላል ማለት ነው። ሶ በፔን ቱል ፓዝ ክሬት እናደርጋለን፣ በዳይሬክት ሴሌክሽን ቱል ደግሞ እናንቀሳቀሰዋለን። ሁለቱ እንዲሁም ፖይንቶችን ሴሌክት አድርጋችሁ ማንቀሳቀስ ትችላላችሁ። ሁሉንም ደግሞ ፓዝ ማንቀሳቀስ ትችላላችሁ ማለት ነው። ሶ እዚህ ጋር የሰራናቸው ፓዞች የሚቀመጡት እዚህ ጋር ነው፣ ሌየርስ ላይ አናገኛቸው ማለት ነው። ሞርሽን አሎክ ብናደርገው ጥሩ ነው ለፍሌክሲቢሊቲ። ሶ አሎክ ወርክ ፓዝ ብለን እናገኛለን። እዚህ ሌየርስ ላይ ላታገኙ ትችላላችሁ፣ ያው እንዳትደናገጡ ብያለሁ። ከዛ በተጨማሪ ሼፕ ሙድ የሚለውን እናያለን ማለት ነው። እናጥፋው። ፔን ቱልን አክቲቬት እናድርግና አሁን ፓዝ ነበር። ፓዝ ግን አይታይም እንዳያችሁት ማለት ለማየት አስቸጋሪ ነው። ሁሌ ፓዝስ ውስጥ ፓዝ ፓነል ውስጥ ካልገባችሁ ማየት አትችሉም።
እሱን ደግሞ እንዴት ማየት እንደምንችል እናያለን መጨረሻ አካባቢ ይመስለኛል። እንዴት ነው ፓዝን ወደ ሼፕ የምንቀይረው የሚለውን ነገር ለማየት እንሞክራለን። ለጊዜው ሼፕ እናድርገው ወይም ላይክ ምን ላይ እንትን አዶቤ ኢላስትሬተር ላይ እንዳለው ዳይሬክትሊ ፓዝ ነው ሼፕ ነው የሚሰራላችሁ ከፓዙ ማለት ነው። እንደሱ ነው። እንደዚህ ስናደርግ እንደምታዩት የሆነ ሚታይ ነገር ሰጠኝ ማለት ነው። አሁን ግን ምን ላይ አለ እዚህኛው ላይም አለ አጌን ሌየርስ የሚለው ላይም ይኖራል ማለት ነው። ሼፕ ስታደርጉት ሼፕ ስታደርጉት ላይክ ለማኒፑሌሽን ወይም ኤዲት ለማድረግ ቼንጅ ለማድረግ ቀላል ይሆንላችኋል ማለት ነው። እስቲ ለጊዜው ፊልን እናጥፋውና እዚህ ጋር ፕሮፐርቲዎች ላይ በኋላ እንመጣባቸዋለን። ስትሮኩን ደግሞ ትንሽ ከፍ እናድርገው። ጉድ እሺ ሌላ ደግሞ የምናየው ነገር ምንድነው? ሲና ሎክ እናደርገው ጥሩ ነው እየተንቀሳቀሰብን ስለሆነ ያው አሁን ሌላ ሌየር ላይ ስለሆነ ምንም ችግር የለውም። ቀደም እንግዲህ በሙቭ ቱል ፓዝን ማንቀሳቀስ አልቻልንም ነበር። አሁን ግን በሙቭ ቱል ማንቀሳቀስ እንችላለን ማለት ነው። ሼፕ ስለሆነ ከፓዙ አሁን ሼፕ ተሰርቷል ማለት ነው። ሁሉ ጊዜ ክሎዝድ ሼፕ መሆን የለበትም። እንደፈለጋችሁ ሼፕ መስራት ትችላላችሁ። ይሄኛው አንድ ሼፕ ነው። ይሄኛውን ስትጨርሱ ማለት አሁን ለምሳሌ እኔ ጨርሻለሁ ሰርች አይደል፣ ግን የሆነ ፔንቱሉን ባንቀሳቀሳችሁ ክሊክ ባረጋችሁት ቁጥር ፓዝ እየሰራባችሁ ይመጣል ማለት ነው። ግን እሱን አንፈልገውም። እሱን ማትፈልጉት ከሆነ ምን ታረጋላችሁ? ትንሽ ስትሮክን ልጨምረው። ኢንተር ትላላችሁ። ስትጨርሱ ኢንተር ትሉታላችሁ። ጋር አክቲቬት ኢንተር እንላለን። ያው አርት ቦርዱ ላይ መሄድ ስላለባችሁ ነው። ከዚህ በኋላ ግን ክሊክ ስታደርጉ ሌላ ፓዝ ነው ክሊክ የምትሰሩት። ስትጨርሱ ክሊክ ታደርጉታላችሁ ማለት ነው። አሁንም ኢንተርኔት ስትጫኑ ይሄ የምትሰሩት ሼፕ ወይም ፓዝ ማለቁን አዶቤ ፎቶሾፕ ይረዳል ማለት ነው። ኦፕን የሆነ ሼፕ ወይም ክሎዝድ ያልሆነ ማለት ያልተዘጋም ፊገር ወይም ኦብጀክት መስራት ትችላላችሁ። ክፍት የሆነም ደግሞ እንድትሰሩ ይፈቅድላችኋል ማለት ነው። ለምሳሌ ደግሞ አንዳንድ ጊዜ ምን ያጋጥማል? አንዳንድ ጊዜ ምን ሊያጋጥማችሁ ይችላል? ለምሳሌ ይሄኛውን ክሊክ አድርገን እየሰራን እያለ እንረሳዋለን ማለት ተሳስተን ኢንተርን ልንጫን እንችላለን። ተሳስተን ኢንተርን ስንጫን ምንድነው የምናደርገው ነው? መጀመሪያ ምን እናደርጋለን? በዳይሬክት ሴሌክሽን ቱል ሴሌክት እናደርጋለን። ፔን ቱልን አክቲቬት እናደርጋለን። አሁን ኖርማሊ ይሄኛውን ኢንተር ከተጫንን በኋላ ችግሩን ላሳያችሁ። ክሊክ ብታደርጉ ለምሳሌ ይሄኛውን መዝጋት ነበር የፈለጋችሁት ወይም ሬክታንግል ማድረግ ነበር የፈለጋችሁት፣ ግን አትችሉም ማለት ነው። እንድትዘጉ አይፈቅድላችሁም። ሌላ ኦብጀክት እየሰራ ነው እዚህ ጋር። ኮንትሮል ዜድን ተጭነን እንመለስ። ዳይሬክት ሴሌክሽን ቱልን አክቲቬት አድርጉ ሁሉንም። ሌየራችን ሌላ ስለሆነ ነው። ሌየራችንን እንምረጥ። ሁሉንም ሴሌክት አድርጉ። ከዛ ፔን ቱልን አክቲቬት አድርጋችሁ እዚህ ጋር ሂዱ። እንደምታዩት ከሆነ እዚህ ጋር ፔን ቱሉ አካባቢ የሆነች አስትሪስክ የኮከብ ምልክት አለች። አንከር ፖይንቷ ላይ ስትሄዱ ግን የሆነ የሚሰካ የሶኬት ነገር ወይም ክብና ሁለት ላይኖች ይኖራሉ። ይሄኛው ጋር ስትነኩ ከዚህ አንከር ፖይንት ጀምሬ ይሄኛውን ፓዝ ቅድም የጀመርከውን ፓዝ ልቀጥልልህ ማለት ነው። ክሊክ እናደርገውና ስንሄድ እንደምታዩት ነው። ከዛኛው ከቅድሙ ፓዝ ካቋረጥኩት ፓዝ ተነስቶ ክሎዝድ ፓዝ ሰጠኝ ማለት ነው። እናንተም አክሲደንታሊ ብትሳሳቱ ክሎዝድ ፓዝ ለመስራት የምትጠቀሙት ይሄንን ይሆናል ማለት ነው። ከዛ በተጨማሪ እስካሁን ስንሰራቸው የነበሩት ነገሮች በሙሉ ቀጥ ያሉ መስመሮች ናቸው ወይም ጎን ያላቸው ናቸው። ግን ከርቭ መስራት ብንፈልግ ለምሳሌ ሰርክል ሊሆን ይችላል፣ ኢሊፕስ ሊሆን ይችላል፣ ወይም ሌላ ነገር ሊሆን ይችላል። እሱ እንዴት ነው የምንሰራው ነው? እሱ እንዴት ነው የምትሰሩት? ክሊክ ታደርጋላችሁ እዚህ ጋር። ከዛ ሌላ ፖይንት ላይ ሄዳችሁ ክሊክ ታደርጉና እንደዚህ ማድረግ ወይም ሳትለቁ ሙቭ ታደርጉት አንከር ፖይንት እና ቤዚየር ሃንድል የምንላቸው ነገሮች ክሬት ይደረጋሉ ማለት ነው። ቤዚየር ሃንድሎች በጣም ኢምፖርታንት ናቸው። ከርቡን ማኒፑሌት ለማድረግ ይጠቅማችኋል ማለት ነው። ለምሳሌ ኮንትሮልን ተጭኜ ከርቡን መቀየር እችላለሁ ማለት ነው።
አንደኛውን ፖይንት ብቻ ደግሞ ለመቀየር አልትን ትጫኑና አንደኛው ቤዜር ሃንድልን ብቻ ማንቀሳቀስ ትችላላችሁ ማለት ነው። ሶ ከርቭ አንድ ቀለል ያለች ፕሮጀክት ስለምንሰራ ብዙም አትጨነቁበት። ግን በፔንት ቱል ቀጥ ያሉ መስመሮችም ሊሰሩ ይችላሉ፣ ከርቮችም ሊሰሩ ይችላሉ ማለት ነው። ከሱ በተጨማሪ ደግሞ የምናየው ኮንስትሬንት መስጠትን ነው። ለምሳሌ በፔንት ቱል እዚህ ጋር ክሊክ አድርጌ ስትሬት ላይን ልስራ ብል ይሄኛው ስትሬት ይሁን አይሁን እርግጠኛ አይደለሁም ማለት ግሪድ አብረታችሁ ምናምን ልታዩት ትችላላችሁ። ግን እርግጠኛ የሆነ ስትሬት ላይን እንዴት እንሰራለን ነው። እዚህ ጋር የምናየው ሺፍትን ነው። ሺፍትን ከዚህ በፊት ማንስቼው ሊሆን ይችላል። ሺፍትን ተጭነን ድሮ ስናደርግ በ45 ዲግሪ ዲፈረንስ ነው ድሮ የሚያደርግልን። ምን ማለት ነው? ለምሳሌ እዚህ ጋር ክሊክ ኦኬ፣ ይሄኛውን ኢንተር አድርገን እንጨርሰው። ከላይ ያለውን እዚህ ጋር ክሊክ አድርጌ ሺፍት ብዬ ክሊክ ሳደርግ እዚህ ጋር ስትሬት ላይን ሰጠኝ። ግን ወደሚቀርበው አንግል ነው የሚወስደው። አሁን ይሄ 0 ዲግሪ ነው። 45 90 እያለ 45 ዲግሪ እየጨመረ ይሄዳል። ሁለተኛው ደግሞ እዚህ ጋር ክሊክ ላርክ ሺፍትን ተጭናችሁ ክሊክ አድርጉ ኦኬ ኢንተር እንጫ ቢኮዝ ቅድም የጀመረው ኢሜጅ ስላለ ማለት ነው። እዚህ ጋር ክሊክ አድርጉ ሺፍትን እንጫና ወደዚህ አካባቢ ጠጋ ብለን ክሊክ ስናደርግ እንደምታዩት 45 ዲግሪ ይሰጠናል ማለት ነው። ከተነሳንበት አንፃር በዳይሬክት ሴሌክሽን ቱል እናጥፋቸው። አሁን 45 ዲግሪ ላይ ደርሰናል። ሌየራችን ዲግሪ ላይ ደርሰናል። ከዛ በተጨማሪ ፔን ቱላችሁን አክቲቬት አድርጉና ሺፍትን ተጭነን ወደ ላይ ስናደርግ 90 ዲግሪ ይሆናል ማለት ነው። ከዚህ አንፃር 90 ዲግሪ ሶ ሺፍትን ከተጫናችሁ ወደሚቀርበው የ45 ዲግሪ መልቲፕል ነው የሚወስደው ማለት ነው። ወደ 0 ከተጠጋችሁ 0 ያደርገዋል። ወደ 45 ከተጠጋችሁ 45፣ ወደ 90 ከተጠጋችሁ 90 ማለት ነው። ሶ አኩሬት ወይም ፕሪሳይዝ የሆነ ነገር ለመስራት ይጠቅማችኋል ማለት ነው። ሺፍትን መጫን ባለባችሁ ጊዜ ተጭናችሁ ስሩ። ሌላ ደግሞ ቅድም ያየነው ነገር አለ። እንግዲህ አሁን የሆነ ከርቭ እየሰራችሁ ዳይሬክት ሴሌክሽን ቱል እንደምታውቁት ማኒፑሌት ለማድረግ ይረዳናል ብለናል። ለምሳሌ አንድ እንትን እንስራ። አንድ ሬክታንግል ብንስል እዚህ ጋር እንደምታዩት አንድ ሬክታንግል አለ። ይሄኛውን ሬክታንግል በፔን ቱል ልሰራው ባስብ ኖርማሊ ላሰሩት ትችላላችሁ ማለት ሬክታንግል ቱል ስላለ በዛ ለምን አልሰራም ትላላችሁ። ግን የሆነ ሎጎ ብዙ ጊዜ በወረቀት ስኬች አድርገው በፔን ቱል ደግሞ የሚስሉት አሉ፣ እኛም የምንሰራው ማለት ነው። ሶ ይሄኛው ካለ በኋላ ማለት ሬክታንግሉ ከላይ አለ። ሶ በፔን ቱል ልትሰሩት አስባችሁ እዚህ ጋር ክሊክ አደረጋችሁ፣ ሺፍትን ተጭናችሁ እዚህ ጋር ክሊክ አደረጋችሁ፣ ተሳስታችሁ እንግዲህ እዚህ ጋር ክሊክ አደረጋችሁ። ያው ኮምፕሌክስ ሼፖች ሲሆኑ ስህተት በጣም ኖርማል ስለሆነ ነው። ስህተታችሁ እንዴት ልታስተካክሉ እንደምትችሉ ላሳያችሁ ነው ማለት ነው። ሶ እዚህ ጋር ያለው እንግዲህ ወጥቶብኛል። ሶ ማስገባት አለብኝ ወደዚህ። ሶ አጥፍታችሁ ደግማችሁ መስራት አንድ ኦፕሽን ነው። ግን ኮንትሮልን ስትጫኑ ወደ ዳይሬክት ሴሌክሽን ቱል ይወስዳችኋል። ወይም እዚህ ጋር ክሊክ ማድረግ ትችላላችሁ። ወይም ፔን ቱል አክቲቬትድ እንደሆነ ኮንትሮልን መጫን ይቻላል። ሶ ይሄን ክሊክ አድርጌ ኮንትሮል ስትመለስ ይሄኛውን አንከር ፖይንት ክሊክ ማድረግ አለባችሁ። ኮንትሮልን ተጫኑ፣ ክሊክ አድርጉት እና እርግጠኛ ሁኑ ይሄኛው ሰማያዊ መሆኑን፣ እነዚህ ደግሞ ነጭ መሆናቸውን። ሰማያዊ ሆነ ማለት ይሄኛው አንከር ፖይንት ተመርጧል ማለት ነው። ሶ ኮንትሮልን ተጭነን ይሄን ክሊክ አደረግን በኋላ ይዘነው እንገባለን ማለት ነው። ሶ እንደምታዩት ሬክታንግሉን ሰራ ነው ማለት ነው። አሁን ይሄ ሬክታንግል ሌየሩን በእናጠፋው ሼፕ 11 ወይም በፔን ቱል ስኬች ያደረግነው ኤግዛክትሊ ዘ ሴም ነው ማለት ነው። ሶ ሌሎች ኮምፕሌክስ ፊገሮችን ስኬች ስታደርጉ ይሄኛውን ዳይሬክት ሴሌክሽን ቱልን ከፔን ቱል ጋር ኮንትሮልን እየተጫናችሁ ሺፍት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ፔን ቱል በጣም ሰፊ ነው፣ ግን እኛ አሁን ሁሉንም ነገር ማየት አንችልም። ግን አንድ ነገር የመጨረሻ የማሳያችሁ ፊልና ስትሮክ እንዲሁም ቅድም ፓዝ ወደ ሼፕ ይቀየራል ያልኩትን ነገር እኔና እንጨርሳለን ማለት ነው። ያው ቪዲዮም ከፔን ቱል ጋር ተያይዞ በጣም ስለረዘመ ማለት ነው። ሶ በፔን ቱል አንድ ክሎዝድ የሆነ ነገር እንስራ። የሆነ ዳይመንድ የሚመስል ነገር እንስራ። ሶ
እዚህ ጋር እንግዲህ ቀደም እንዳልኳችሁ ፊል የሚል አለ። ፊል የሚለው ላይክ እንደ ሬክታንግል ሰርክል ከዚህ በፊት ስንሰራቸው እንደነበሩት ከለሮች አሉ እዚህ ጋር መምረጥ የምንችለው which means ፊል ማለት ውስጥ ያለው ነው። ፊል ማለት መሙላት እንደማለት ነው። ግን እዚህ ጋር ስትሮክ የሚል አለ ወይም እንደ ቦርደር እንደማለት ነው። ሶ እዚህ ጋር የተለያዩ RGB ከለሮች አሉ። CMYK ያለ የተመቻችሁን መምረጥ ትችላላችሁ ማለት ነው። እነዚህ ከለር ሴቶች አሉ። ይሄኛው ያልተመቸው ሰው ከለር ፓሌት አለ እዚህ ጋር ከለር ፒከር ማለት ነው። ከለር ፒከር አለ ከዚህ ጋር መምረጥ ይችላል የፈለገውን ከለር። ሬዲሽ የሆነ ነገር የሚፈልግ ከሆነ ወደ ሬድ ያስጠጋዋል። ዳርክ የሆነ ሬድ ማስገባት ትችላላችሁ። እዚህ ጋር ሄክስ ኮድም ማስገባት ትችላላችሁ የምታውቁት ከሆነ ኦኬ ስትሉት ይሄ ፊሉ ይቀየራል ማለት ነው። ኦኬ እንዳላችሁት ኢንስታንትሊ ይቀየራል። ሁለተኛው ኦፕሽን ደግሞ ማየት ያለባችሁ ግራዲያንት የምንለው ነገር አለ which is ከዚህ በፊት ባለው ኤፒሶድ 3 መጨረሻ አካባቢ ያየነው ማለት ነው። እሱንም የተለያዩ መምረጥ ይቻላል። እንዳስተማርኳችሁ እዚህ ጋር ከለሮቹን መቀየር ትችላላችሁ እንደፈለጋችሁ። አረንጓዴ ቢፈልጉ አረንጓዴ ማድረግ ይቻላል። ታይፑን ሊኒየር ሬዲያል ማድረግ ይቻላል። አንግሎቹን እነዚህ ነገሮች በሙሉ መቀየር ትችላላችሁ ማለት ነው። ሶ በፔንት ቱል የተሰራን አንድ ሼፕ ግራዲያንቱን መቀየር ፓተርን ማድረግ ይቻላል። እዚህ ጋር ሴት የሆኑ ፓተርኖች አሉ። የትሪ ፓተርን ከፈለጋችሁ ይሄኛውን መጠቀም ትችላላችሁ። የዋተር ፓተርን አለ። ሶ የተለያየ አይነት ፓተርን ለግራፊክስ ወርካችሁ መስጠት ትችላላችሁ ማለት ነው። ሶ ፊልን ይሄን ያክል ካየን ይበቃል። ስትሮክ ጋር ደግሞ እንመለስ። ፊል ላይ ቲንክ አንድ የዘለልነው ነገር እዚህ ጋር ትራንስፓረንት የሚል አለ። ትራንስፓረንት ማለት ፊሉን ማጥፋት ነው። ፊሉን አጠፋችሁት ማለት ከፊሉ ጀርባ የሆነ ኦብጀክት ቢኖር እሱ ይታያል ማለት ነው። ሶ ፊሉን ሳጠፋው ባዶ ይሆናል። ስትሮክ ብቻ ይኖራል ወይም ቦርደር ብቻ ይኖረዋል ማለት ነው። ግን ለጊዜው የሆነ ከለር እንስጠው። ይሄ ዳርክ ብሉ ነገር ሰተነዋል ማለት ነው። ስትሮክም ተመሳሳይ ነገር ነው ያለው። ጀስት ማጥፋት ትችላላችሁ። ግራዲያንት መስጠት የሚፈልግ ግራዲያንት መስጠት ይችላል። ከዚህ በተጨማሪ ከለሮቹን መቀየር ትችላላችሁ ማለት ነው። እዚህ ጋር ያሉት ፓተርን ምናምን ከዚህ ጋር ተመሳሳይ ነው። ሶ ይሄን ፕራክቲስ አድርጉት እናንተ የተለያዩ ነገሮችን ከተለያየ ነገር አንፃር ያያችሁ ፕራክቲስ ማድረግ ትችላላችሁ። አንድ የተወሰነ ለየት የሚሉት ሁለት ፕሮፐርቲዎች አሉት ስትሮክ ከፊል በተጨማሪ ማለት ነው። አንደኛው ሳይዝ ነው። ሳይዙ እንግዲህ በጨመርኩት ቁጥር ምን እያለ ይመጣል? ስትሮኩ እየሰፋ ወይም ቦርደሩ እየሰፋ ይመጣል። ያው ቦርደር ላለው ግን ስትሮክና ቦርደር አንድ አይደሉም። በዚህ ኬዝ አንድ አይነት ናቸው። ግን ኦፕን ፊገር ሲሆን ወይም ክፍት የሆነ ሲሆን ያው ቦርደር ስለማይኖረው ስትሮክ ግን ሊኖረው ይችላል ማለት ነው። ሶ አንደኛው ሳይዝ ነው። ሳይዙን እንደፈለጋችሁ መጨመር መቀነስ ትችላላችሁ። እዚህ ጋር ስክሮል ማድረግ ይቻላል። ከዛ ኢንተርን ስትጫኑ እንትኑን ኢፌክቱን ማየት ትችላላችሁ። ወደ ላይ ስክሮል ስታደርጉ እና ኢንተር ስትጫኑ ቫልዩን ታያላችሁ። ወደ ታች ደግሞ ስክሮል ስታደርጉ ይቀንስላችኋል ማለት ነው። ይሄ ኪቦርዳችሁ ላይ ማውዛችሁ ላይ ማለት ነው። ሶ እንደዚህ አድርገን ማኒፑሌት ማድረግ እንችላለን። ከዛ በተጨማሪ እዚህ ጋር ስትሮክ ፕሮፋይሎች ወይም ስትሮክ ኦፕሽን ያው አዶቤ ኢላስትሬተር ላይ ስትሮክ ፕሮፋይል ነው የሚላቸው። እዚህ ጋር ስትሮክ ኦፕሽን ይላቸዋል። ኦፕሽኖች አሉ እንግዲህ እዚህ ጋር ስትሬት ላይን አለ፣ ዳሽድ ላይን አለ፣ ዳሽ ይሆናል ማለት ነው። ዶት አለ፣ ዶት ያደርግልናል ማለት ነው። ከዛ በተጨማሪ እንግዲህ እነዚህን እናያቸው። ሞር ኦፕሽንስ ውስጥ አይ ቲንክ የተወሰነ ገብተን ምን እንደሚሰራ ለማየት እንሞክራለን። ግን ኢንዲፕ አንገባም፣ ብዙ ደቂቃ ፈጅተናል ፔንቱል እና ዳይሬክት ሰሌክሽን ቱል ላይ ማለት ነው። ሶ የመጀመሪያው እንግዲህ ይሄ የመጀመሪያው አላይንመንት ፕሮፐርቲ ስትሮኩንና ይሄ ውስጥ ያሉትን ላይኖች ሴንተሩን ነው የሚለው ይሄኛውን ማለት ነው። ሰማያዊ ነገሩን ከዚህ ከስትሮኩ ከለር ውጪ ይሁን ወይ ከዛ ሳይዝ ውጪ ይሁን ወይ ነው አላይን ስታደርጉት ከሱ ውጪ ያደርገዋል። ሴንተር ስታደርጉት እንግዲህ ይሄኛውን ስትሮኩን ሴንተር ያደርገዋል። የስትሮኩን ሪፈረንስ ላይን ማለት ነው። ወደ ውስጥም ደግሞ ማድረግ ትችላላችሁ ማለት ነው። እዚህ ጋር ካፕስ የሚለው ነገር ኦፕን የሆኑ ሼፖች ላይ ነው የሚሰራው ማለት ኦፕን የሆነ ሼፕ ላይ እንዴት ላድርግላችሁ ነው። ኤጁ እንደዚህ እንትን የሆነ ስሙዝ ይሁን ኦር ሻርፕ ኮርነር ይኑረው ወይም ስትሮኳ እንደዚህ ትውጣ ወይ ይግባ ወይ ነው ኦፕሽኑ። እሱን ኦፕን ፊገር ሰርታችሁ መሞከር ትችላላችሁ። በጣም ቀላል ነው። እዚህ ጋር ኮርነር ስላለ ኮርነሩ ለምሳሌ ስሙዝ ማድረግ እንችላለን። እዚህ ጋር ክሊክ አድርገን ወደ ውስጥ ማስገባት እንችላለን። ሶ ኮርነሮቹን እየቀያየራችሁ ሞክሩ። ኦፕን ደግሞ የሆነ በፔንቱል የሆነ ነገር ሳሉና
ካፕስ የሚለውን ፕሮፐርቲ እዩት ማለት ነው። ሞር ኦፕሽንስ ውስጥ ስትገቡ ደግሞ እንግዲህ እነዚህ ኦፕሽኖች አሉ። ከዛ በተጨማሪ ዳሽድ ላይን ሲሆን የሚኖረው ፕሮፐርቲ ያስገባችሁ እነዚህን ኮምፕሌክስ ፓተርን ሲሆን መጠቀም ትችላላችሁ። እንደዚህ ያርጋችሁ እንግዲህ ኢንዴክስ ማየት ትችላላችሁ ማለት ነው። እኛ ግን እዚህ ጋር ከፊል ጋር የተያዘው ነገር እንዲሁም ከስትሮክ ጋር የተያዘው ነገር ይበቃናል ማለት ነው። አንድ ላሳያችሁ ያልኩት ነገር ፓዝን ወደ ሼፕ መቀየሪያ ነው። እንግዲህ ፓዝ አለ። ለምሳሌ ፓዝ ይሄኛውን ስትሬት ላይን ድሮ ካረኩኝ በኋላ እዚህ ጋር ሼፕ የሚል ኦፕሽን አለ which means that ወደ ሼፕ መቀየሪያ ነው ማለት ነው። እንግዲህ መጀመሪያ ፓዙ አረንጓዴ አልነበረም። አሁን ግን ወደ ሼፕ ስትቀይሩት አረንጓዴ ይሆናል ማለት ነው። ተሳስታችሁ እንኳን በፓዝ ኦር መጀመሪያ በፓዝ ሰርቼ ወደ ሼፕ ልቀይር ማለት ትችላላችሁ። ዳይሬክትሊ ሼፕ ሙድ ላይ አድርጋችሁ መስራት ትችላላችሁ። ፔንት ቱል በጣም ሰፊ ነው፣ ግን እኔ የምመክራችሁ አዶቤ ኢላስትሬተር ላይ የሰራነው ቪዲዮ በደንብ ይዩት። እሱ በጣም ደግሞ ከዚህ ይሰፋል። ከዛ በተጨማሪ ደግሞ ቤዚየር ጌም የሚባል አለ። ምናልባት ሊንኩን እንትን ላይ እናስቀምጥላችኋለን፣ ዲስክሪፕሽናችን ላይ እናስቀምጥላችኋለን። እንዲሁም አዶቤ ኢላስትሬተር ኮርስ ላይ እሱን ራሱ ቤዚየር ጌሙን እየተጫወትን እንዴት እንደምትሰሩ አይተናል። ብዙ ጊዜ ይሄኛውን ስትሰሩ እንዲሁም አንድ ቀለል ያለ ነገር እንሰራለን ብዬ ነበር በፔንት ቱል። በተቻለ መጠን ብዙ አንከር ፖይንት መጠቀም አይመከርም። እንዴት ነው ያን ነገር ያለማምዳችኋል ቤዚየር ጌም ማለት ነው። ሊንኩን እናስቀምጥላችኋለን። እንዲሁም የቪዲዮ ሊንክ ያኛውን ያስተማርንበት ነው እዚህ ፎቶሾፕ ላይ መድገም ስለማያስፈልግ ማለት ነው። እሺ ከርቫችንን አምጥተናል። እናንተም ተለማመዱ። እቺኛውን ሰማያዊውን ከርቭ ለመስራት እንሞክራለን። ፔንት ቱል አክቲቪቲውን ሼፕ ቢሆን እኔ ደስ ይለኛል፣ ያው ለመስራትም እንዲቀለን ማለት ነው። አልትን ክሊክ አድርገን ትንሽ እናስጠጋው። ስፔስን ተጭነን ደግሞ የሆነ ሆልድ አድርገን ስናንቀሳቅሰው ይንቀሳቀስልናል። ያው ስፒዲ የሆነው ወይም የተሻለ ወይሱ ስለሆነ ማለት ነው። አልትን ክሊክ አድርጎ ከርቮ ኤግዛክትሊ ላይ መጣ ይችላል። እኔም በፔንት ቱል ከሰራው ብዙ ስለቆየሁ ነው፣ ግን በብዙ ልምምድ ይመጣል። ቤዚየር ጌምንም ተጫውቱት። ኦኬ ምናልባት አንድ ያላየነው ነገር እንደዚህ ክሊክ አረጋችሁ በኋላ አልትን ክሊክ ብታረጉት ወደ አንዱ ቤዚየር ሃንድል ይሄድላችኋል። ይሄንን ወደዚህ ታጥፉታላችሁ ማለት ነው። ከዛ በኋላ ይሄኛው ወደዚህ ይመጣል። ይሄኛውንም ደግሞ ማኒፑሌት ለማድረግ አልትን ተጭናችሁ ወደዚህ መውሰድ ይኖርባችኋል ማለት ነው። ከዛ ይስተካከላል። አልትን ተጭናችሁ ላይክ ፔንት ቱል አክቲቪቲ እንደሆነ ብታንቀሳቅሱት እነዚህ ቤዚየር ሃንድሎች ማንቀሳቀስ ትችላላችሁ፣ ለየብቻ ማለት ነው፣ አንድ ላይ ሳይሆን። ይሄኛው ሺፍትን መጫን እንችላለን። ቢኮዝ 90 ዲግሪ ነው የምንፈልገው። እዚህም 90 ዲግሪ፣ እዚህም 90 ዲግሪ ማለት ነው። አሁን ፊል ብንሰጠው ምን ያህል አኩሬት የሆነ ስራ ሰራን ማለት ነው። የተወሰነ ነገር ይቀረዋል፣ ስሙዝ መደረግ አለበት እዚህ አካባቢ። ግን ያው ከርቡን ለመስራት ሞክረናል ማለት ነው። ቤዚየር ጌምን በደንብ ተጫውቱ። ይሄ ፐርፌክት ነገር አይደለም። ያው ብዙ ጊዜ እኔ ፐርፌክት ሼፖች ፔንት ቱልን ብዙ ስለማልጠቀም ፐርፌክት የሆነ ነገር አልሰራውም። ለቪዲዮም ሲባል ግን ጊዜ ሰጣችሁ በደንብ ስሙዝ ያደረጋችሁ ዳይሬክት ሴሌክሽን ቱልን በደንብ በተጠቀማችሁ ቁጥር አኩሬት የሆነ ሼፕ ታገኛላችሁ ማለት ነው። ፔንት ቱል ሰፊ ነው እንደተናገርኩት፣ ግን ለዛሬ ይበቃናል ማለት ነው። ለዛሬ የምናየው የመጨረሻው ቱል ታይፕ ቱል ይባላል፣ ወይም ኪቦርዳችን ላይ ቲን በመጫን የምናገኘው ማለት ነው። ከስሙ እንደምንረዳው ታይፕ ቱል ጥቅሙ ምንድነው? ቴክስት መጻፍ ነው። አሁን ሳይዙ ትልቅ ሆኗል። እሱን ቀንሰው ለምሳሌ እንደዚህ ነው።
የሆነ ነገር ስጽፉ አሁን ዋይት ቴክስት ስለሆነ ነው እዚህ ጋር ሄዳችሁ ከለሩን ሬድ ስታረጉት እንግዲህ ይጽፋል ማለት ነው። ታይፕ ማለት መጻፍ ማለት ነው። የመጀመሪያ ጥቅሙ መጻፍ ነው ማለት ነው። ጽሁፍ የሚያስፈልግባቸው ቦታዎች ላይ ተጠቀሙበታላችሁ። ከዚህ በተጨማሪ እንግዲህ ታይፕ ቱልን አክቲቬት አድርጋችሁ እንግዲህ ቴክስታችሁን ስጽፉ ኦሬዲ የተጻፈ ከሆነ ኮንትሮል ኤ ብላችሁ ሰሌክት አድርጉ። ከዚህ በኋላ ለምጽፉት ከሆነ ግን እዚህ ጋር መጀመሪያ ማኒፑሌት አድርጉና መጻፍ ጀምሩ ማለት ነው። ማኒፑሌሽኖቹ እንግዲህ እዚህ ጋር ፎንት አለ። ፎንቱን እዚህ ጋር እንደፈለጋችሁ መቀየር ትችላላችሁ፣ የተመቻችሁ ማለት ነው። ልክ ከግራፊክስ ወርካችሁ ጋር የሚሄድ ፎንት እዚህ ጋር መቀየር ትችላላችሁ። እዚህ ላይ ደግሞ ፎንቱ ከሌለ ለምሳሌ daFont.com ላይ ሄዳችሁ ዳውንሎድ አድርጋችሁ መጫን ትችላላችሁ። ጉግል ፎንት ላይ ሄዳችሁ ዳውንሎድ አድርጋችሁ የፈለጋችሁትን ፎንት ጭናችሁ መጠቀም ትችላላችሁ ማለት ነው። ከዚህ በተጨማሪ እንግዲህ እዚህ ጋር ብዙ ኦፕሽኖች አሉ። ለምሳሌ ሞንሴራትን ሰሌክት እናድርገው። እሱን ሰሌክት ታደርጉ ብዙ ኦፕሽኖች፣ አንዳንድ ፎንቶች ይኖራቸዋል፣ አንዳንድ ፎንቶች አይኖራቸውም። ሬጉላር፣ ቲን፣ አይታሊክ፣ ሰሚ ቦልድ ምናምን የሚል አለ። ለምሳሌ ይሄኛውን ስንመርጠው ሞር ብላክ ይሆናል፣ ሞር ደግሞ አይታሊክ ይሆናል። ብላክ ሲባል ከለሩ ጥቁር ይሆናል ማለት ሳይሆን ቦልድ ይሆናል እንደማለት ነው በዚህ ኬስ። እዚህ ጋር ደግሞ ሳይዝ አለ፣ እንደፈለጋችሁ እዚህ ጋር መምረጥ ትችላላችሁ፣ ግን ሰሌክት ማድረግ አለባችሁ ከዚህ በፊት። ሰሌክት ካደረጋችሁ በኋላ እንግዲህ ሳይዙ እንደፈለጋችሁ መጨመር መቀነስ ይቻላል። ወደ ራይት ስክሮል ባረጋችሁ ቁጥርም ይጨምራል በማውዛችሁ ማለት ነው። እሺ ከዚህ በኋላ ደግሞ አላይመንት የምንለው ነገር አለ። ወደ ራይት አላይንድ እንዲሆን፣ ሴንተር ላይ እንዲሆን፣ ወደ ሌፍት ነው የመጀመሪያው፣ ይሄ ደግሞ ወደ ራይት እንዲሆን ማድረግ ይቻላል ማለት ነው። ይሄኛው ኦፕሽን አንዱ ነው። ከለሩን መቀየር ከፈለጋችሁ እዚህ ጋር ሄዳችሁ ከለር ፒከር አለ፣ ከለር ኮድ እዚህ ጋር ማስገባት ትችላላችሁ። ኦኬ ማለት ትችላላችሁ ማለት ነው። ግን ለምሳሌ ሁሉ ጽፋችሁ ደግሞ የሚያስፈልግ ከሆነ እዚህ ጋር ክሊክ ማድረግ ይቻላል። የማያስፈልግ ከሆነ እዚህ ጋር ካንስል ማድረግ ይቻላል ማለት ነው። ከመጀመሪያው ቴክስት አንፃር አድ ያደረጋችሁበትን ኢፌክት ያጠፋላችኋል ማለት ነው። ታይፕ ቱልን አክቲቬት አድርጋችሁ የሆነ ነገር ጽፋችኋል፣ መልሳችሁ ደግሞ ሌላ ቱል አክቲቬት አድርጋችሁ ነበር። አዲስ ያመጣችኋቸውን ኢፌክቶች ያጠፋችኋል። ለመጀመሪያ ጊዜ ደግሞ ታይፕ ቱልን ክሊክ አድርጋችሁ እሱንም ቴክስቱንም ሊያጠፋው ይችላል ማለት ነው። ሜን ማኒፑሌሽን የምንለው ታይፕ ቱል ላይ ይሄንን ነው ብዙ ጊዜ የምትጠቀሙት። ከዚህ በተጨማሪ እንግዲህ ይሄኛውን ሰሌክት አድርጉት። እዚህ ጋር ታይፕ የሚለው ይሄኛው ኦፕሽን ብዙ ጊዜ ከታይፕ ቱል ጋር የሚሄድ ነው። ለምሳሌ እዚህ ጋር ፓኔልስ ውስጥ ካራክተር ፓኔል የሚል አለ። እሱን ለማየት እንሞክር። እንግዲህ ፎንት አለ፣ ቅድም ያየናቸው እነዚህ ነገሮች አሉ። ሳይዝ አለ። ለምሳሌ ይሄኛው ኦፕሽን አለ። ይሄኛው ኦፕሽን እንዴት ማየት እንችላለን? አሁን ኢንተር ስለው እንግዲህ ታች ወረደ አይደል? ምን ማለት መሰላችሁ? ከምስሉ እንደምታዩት ሁለት ቴክስት፣ አንደኛው ከ10 ከሆነ በሁለቱ የመጀመሪያውና ሁለተኛው ላይን መካከል የሚኖረው ዲስታንስ ምን ያክል ነው ነው። እቺን ክሊክ አድርገን 6 ባረገው 6 ፖይንት ይሆናል ዲፈረንሳቸው። 9 ባረገው 9 ይሆናል። 12 ባረገው 12 ይሆናል። አውቶ ባረገው ደግሞ ያው የራሱን ሲስተሙ ራሱ ያስገባልኛል ማለት ነው። አውቶ ብታረጉት ጥሩ ነው፣ ግን ግራፊክስ ዲዛይን ላይ እንዴት ቴክስቶች እንደሚቀመጡ እንግዲህ ከዲዛይኑን እያያችሁ ነው የምትወስኑት፣ ፕሪንሲፕሎችን እያያችሁ። መስፋት ያለበት ቦታ ይሄኛውን አስፉት፣ መጥበብ ያለበት ቦታ አጥብቡት ማለት ነው። እዚህ ጋር እንግዲህ እንትኖች አሉ፣ ሱፐርስክሪፕት ታይፕ ሰብስክሪፕት፣ አንደርላይን፣ ስትራይክ ስሩ ወይም ይሄ ላይኑን ቴክስት ላይ ማድረግ፣ እንደዚህ ኦፕሽኖች አሉ። እነዚህ ነገሮች ሁሉንም ማየት ይቻላል፣ ግን ሲምፕል ስለሆኑ እናንተ ክሊክ እያደረጋችሁ ይሄ እያንዳንዱ ታይፕ ቱል ምንድነው የሚያደርገው ቴክስቱ ላይ የሚለው ነገር ማየት ትችላላችሁ ማለት ነው። ከዛ በተጨማሪ የመጨረሻ የምናየው ዛሬ ኦሪየንቴሽን የምንለው ነገር አለ። ታይፕ ላይ እንመለስ። ከዛ ኦሪየንቴሽን እዚህ ጋር ሆሪዞንታል ነው፣ ቨርቲካል ስታደርጉት ምን ያደርጋል? ወደ ታች ይጽፋል ማለት ነው። መጻፍ ብትፈልጉ አሁን ኢንተርኔት ተጫኑ ወደዛ ሄዳል። ላይክ ቨርቲካል ሲሆን ኒው ላይን ማለት ወደ ሌፍት ወይም ወደ ራይት መሄድ ነው። ቢኮዝ
ሆሪዞንታል ሲሆን ወደ ታች ማለት ወይ ቨርቲካል ሲሆን ወደ ግራና ወደ ቀኝ ነው የሚሆነው። ጽሁፉም ወደ ታች ይሆናል ማለት ነው። ወደ ታች መጻፍ ያለበት ግራፊክስ ወርክ ሲኖራችሁ እንደዚህ መጠቀም ትችላላችሁ ማለት ነው ፎቶሾፕ ላይ። አሁን ደግሞ እንግዲህ ፕሮጀክታችንን የምንሰራበት ሰዓት ደርሷል ማለት ነው። የእያንዳንዱን የአዶቤ ኢላስትሬተር ቱል ጥቅም ያየንበትን ግራፊክስ ኮርስ ይማሩ። ሰብስክራይብ ማድረግ ቻናላችንን አይዘንጉ። እናመሰግናለን። የመጨረሻው የፕሮጀክት ሰዓት ላይ ደርሰናል። ፕሮጀክታችሁ ለመስራት ሳይዙን 1080 ፒክስል በ1080 ፒክስል ብታደርጉት ጥሩ ነው። ከዛ በተጨማሪ ኢሜጅ አለ። ቴሌግራም ቻናላችን @graphics community ፎቶሾፕ ኤፒሶድ 4.zip የሚል ፋይል አለ። እዛ ላይ ታገኙታላችሁ። መጀመሪያ ሳይዙን እንሞላለን ማለት ነው። ጥሩ ነው። ኮንትሮል እና 0 ተጫኑ። እዚህ ጋር ደግሞ ሌላ የምንፈልገው ምን አለ? የሴትዮዋን ኢሜጅ ብናወጣው ከሷ ፊትና ኋላ ነው ቴክስቱን አስቀምጠን ይሄኛውን ግራፊክስ ፕሮጀክት የምንሰራው ማለት ነው። ሴትዮዋን መምረጥ ቀጣዩ ስቴፓችን። ለሱ ደግሞ ኩዊክ ሴሌክሽን ቱልን መጠቀም እንችላለን ማለት ነው። ኦብጀክት ሴሌክሽን ቱልን መጠቀም ትችላላችሁ፣ ግን ያው ኦብጀክት ሴሌክሽን ቱል በዚህ ጊዜ ሞር አኩሬት አይሆንልንም ማለት ነው። በከለር ሬንጅ ስለሚሰራ ወይ ቆዳውን ይመርጠዋል ወይ ይሄኛውን ፓርት ጥቁሩን ነገር ይመርጠዋል። ሁለቱንም አንድ ላይ መምረጥ እድሉ ዝቅተኛ ነው። ሴሌክት ሳብጀክት እንለውና እሱም አኩሬት ላይ መርጥልንም እኛ እናስተካክሏለን ማለት ነው ከዚህ በፊት በተማርናቸው መንገዶች። ጉድ አሁን አልትን ክሊክ አድርገን እናስፋው። ስፔስ ባርን ተጭነን እናንቀሳቅስ። ከዛ እንደምትት እዚህ ጋር የለም አይደል? እዚህ ጋር አድ ሞድ ላይ ነን፣ ግን ሺፍትን መጫን የተሻለ ነው። ሺፍትን ተጭነን ክሊክ እናድርግ። እዚጋም ሺፍትን ተጭነን ክሊክ እናድርግ። ስፔስ ባርን ይዘን ወደ ታችን ውረድ። እዚህ ጋር በጣም አሪፍ ነው። እዚህ ጋር ግን እግሯ ትንሽ ያለ መግባት ነገር አለ። ሺፍትን ተጭናችሁ እዚህ ጋር እግሯን እናስገባዋለን። ያው ጥቁር ስለሆነም ለኛ ራሱ ለመለየት ያስቸግራል፣ ግን ጥቁር ስፔስ አለ እዚህ ጋር መሞላት ያለበት። ጉድ ሆኗል ማለት ነው። ኮንትሮል 0 እንመለስ። ጥሩ እይታ ይኖረዋል። ኮንትሮል ሲ ኮንትሮል ቪ ጥሩ ሳናጠፋው ማለት ነው ኢሜጁን ኮንትሮል ሲ እና ኮንትሮል ቪ መጫን እንችላለን ማለት ነው። ጉድ ከዛ በኋላ ቴክስቶቹን አድ ማድረግ ነው አሁን የሚኖረን ስራ። ሌየር አድ እናድርግ። ሌየር አድ ካረግን በኋላ ታይፕ ቱልን አክቲቬት እናድርግ። ከዛ ካፕስ ሎክ ናቡት ያው ሴት አፕ ግን ቅድም አይ ቲንክ ታይፕ ካራክተር ፓነል ላይ ለአንደርላይን ይሄ ኦቨርላይን አድርገን ነበር አይደል? በቴክስቱ ላይ እሱ ከመጣባችሁ የኛውን ደግማችሁ ክሊክ ስታረጉት ይጠፋላችኋል ማለት ነው። ቅድሙ ሞድ ላይ ካላችሁ እንዴት ነው የምታደርጉት? ሞንት ሴራት ቢሆን ይመረጣል። ቦልድ ይሁን፣ ሳይዙ 47 አካባቢ እና ከለራችን ዋይት ቢሆን ጥሩ ነው። ከዛ እቺን ወደ ሴንተር አካባቢ እንሰዳት ለእይታ እንዲመች ክሊክ እናደርገው። ኮንትሮል እና ጄን እንጫን ማለት ነው፣ ወይም ዱፕሊኬት እናደርገዋለን። ዱፕሊኬት ያደረግነውን ግን ፊሉን እኛው እናጥፋው ለጊዜው ማለት ነው። ሃይድ እናደርገው። ፊሉን 0 እናደርገዋለን። ከዛ ኢፌክት ውስጥ እንገባና ስትሮክ የሚላል እሱ ውስጥ ገብተን ሳይዙን 5 እናድርገው። ብሌንድ ሙድ ኖርማል፣ ከለር ዋይት አድርጉት እና እቺኛው ክሊክ መሆኑን እርግጠኛ ሁኑ። ከዛ እንወጣለን ማለት ነው። ግን ቅድም ካያችሁት አንፃር አንደኛው ቴክስት ከኋላ አንደኛው ቴክስት ከፊት መሆን አለበት ለቅድሙ አይነት ግራፊክስ ወርክ። ይሄኛውን ቅድም ኮፒ ያደረግነውን የሴቷን ኢሜጅ ብቻ አምጥተን ከዚህ ቴክስት በላይ እናደርገዋለን ማለት ነው። ከኋላ ያለውን ቴክስት አሁን ማብራት ይቻላል፣ ግን ሁለቱን ሊንክ እናደርጋቸዋለን አብረው ስናንቀሳቀስ እንዲንቀሳቀስ። ኮንትሮልን ተጫኑ፣ ክሊክ አድርጉት። ዘንድ ጋር ሊንክ አለች፣ ሊንክ ማድረጊያ ሊንክ እናደርገዋለን ማለት ነው። ስናንቀሳቀሰው እንደምታዩት በሷ ሰውነት የሚያልፈው ፓርት በሙሉ ይታያል። ከሷ ጀርባ ባለው ደግሞ ቴክስቱ ይታያል ማለት ነው ከነፊሉ። እንደዚህ አይነት ፕሮጀክት የምንሰራው እንደዚህ ነው። ቀላል ያለ ፕሮጀክት ነው። በቀጣይ ቪዲዮ የምንገናኘው ከስር ያሉትን 3 ቱሎች ሼፕ ቱል አለ፣ ሮቴት ማድረጊያና ዙም ቱል አለ። እነዚህን ለማየት እንሞክራለን። እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እናድርግ። እናመሰግናለን።